ዛሬ አይዴንቲቲያችሁን ማትገነቡ ከሆነ ዓለም የእናንተን አይዴንቲቲ ትገነባለች። ዛሬ እያንዳንዱ ህይወታችሁ፣ እያንዳንዱ ልማዶቻችሁ፣ እያንዳንዱ ውጤታችሁ፣ እያንዳንዱ ማይንድ ሴታችሁ የመጣው ከማንነታችሁ ወይም ከአይዴንቲቲያችሁ ነው። ሞቲቬሽን አትጠብቁ፣ ወይም ደግሞ ሰዓት እንዳላችሁ ወይም ደግሞ እድለኛ እንድትሆኑ አትጠብቁ። ህይወታችሁን መቀየር የምትፈልጉ ከሆነ አይዴንቲቲያችሁን መቀየር ይኖርባችኋል። አይዴንቲቲያችሁን ስትቀይሩ ነው ህይወታችሁን መቀየር የምትችሉት። አይዴንቲቲያችሁን ከውጭ አትፈልጉ፣ ወይም ደግሞ የሆነ ነገር ላይ የምታገኙት አይደለም። አይዴንቲቲያችሁን ስትገነቡት የምታገኙት ነገር ነው። በየቀኑ የምታደርጉት ተግባሮቻችሁ፣ በየቀኑ የምትወስዱት አክሽኖቻችሁ አይዴንቲቲያችሁን ይገነባላችኋል። ማንነታችሁን እንድትገነቡ የሚያግዟችሁን 5 ስቴፖች እናያለን። መጀመሪያ ነጥብ ዲፋይን አድርጉት። የመጀመሪያው ስቴፕ ዲፋይን አድርጉት። ምን አይነት ማንነት እንዲኖራችሁ ነው የምትፈልጉት? ሰዎች የሚያከብሩት፣ ሪስፖንሲብል የሆነ ፎከስ የሚያደርግ ዲሲፕሊን ያለው ኮንሲስታንት፣ እያንዳንዱን ነገር ደጋግሞ ማድረግ የሚችል ሰው፣ ኮንፊደንስ ያለው ሰው ነው መሆን የምትፈልጉት። እነዚህ ክሊር በሆነ መንገድ ስታስቀምጡ አይዴንቲቲያችሁን መገንባት ትችላላችሁ። ጎላችሁን ታውቃላችሁ፣ ወዴት መሄድ እንዳለባችሁ ታውቃላችሁ፣ ምን አይነት አይዴንቲቲ መገንባት እንዳለባችሁ ታውቃላችሁ። ያን ስታረጉ ያንን ነገር እንዴት መስራት እንዳለባችሁ እንድታውቁ ይረዳችኋል። ስለዚህ መጀመሪያ ዲፋይን አድርጉት፣ ምን አይነት ማንነት እንዲኖራችሁ የምትፈልጉት። ያንን ካስቀመጣችሁ በኋላ ወደ ጎላችሁ ወደ ያስቀመጣችሁት ማንነት ለመሄድ ቀላል ይሆንላችሁ። ስለዚህ መጀመሪያ ዲፋይን አድርጉት። ምን አይነት አይዴንቲቲ ክላሪቲ ሲኖራችሁ፣ ዳይሬክሽናችሁ ስታውቁ የምትገነቡትን አይዴንቲቲ መለየት ትችላላችሁ። ያንን ካስቀመጣችሁ በኋላ ሁለተኛው ስቴፕ ደግሞ ምንድነው የሚሆነው? ፕሩቭ ኢት ዴይሊ። በየቀኑ ምን ማድረግ አለባችሁ? ፕሩቭ ማድረግ አለባችሁ። ያንን ለተናገራችሁት መጀመሪያ እኔ ዲሲፕሊን የሆንኩ ሰው ነኝ ብላችሁ አስቀምጣችኋል። እኔ ኮንፊደንስ ያለኝ ሰው ነኝ ብላችሁ አስቀምጣችኋል። እኔ ኮንሲስታንት ወይም አንድ ነገር ደጋግሞ ማድረግ የሚችል ሰው ነኝ ብላችሁ አስቀምጣችኋል። ኮንፊደንስ ያለኝ ሰው ነኝ ብላችሁ አስቀምጣችኋል። ያንን ያስቀምጣችሁትን ነገር ፕሩቭ ማድረግ አለባችሁ። ፕሩቭ ለማድረግ ደግሞ ወይም ማረጋገጫ ለመስጠት ደግሞ አክሽን ይፈልጋል፣ ተግባር ይፈልጋል። ተግባራችሁ ምንድነው? ለምሳሌ ጠዋት የምነሳ ዲሲፕሊን ያለኝ ሰው ነኝ ብላችሁ ካስቀመጣችሁ፣ ያ እንደዚህ አይነት ማንነት ያለኝ ሰው ነኝ ካላችሁ ጠዋት የመነሳት ማስጠናት መነሳት፣ ባስቀመጣችሁ ሰዓት መነሳት፣ ፎከስ ማድረግ ሰው ነኝ ካላችሁ እያንዳንዱ ስራችሁ ስትጀምሩ ሊረብሿችሁ ያላችሁን ፎከስ ሊወስድባችሁ የሚችለውን ነገር ካጠገባችሁ ማራቅ። እነዛን ነገሮች ደጋግማችሁ የምታደርጉ ከሆነ ምን ይሰጣችኋል? ፕሩቭ እያደረጋችሁ ትሄዳላችሁ። ራሳችሁ ማመን ትጀምራላችሁ። አይምሯችሁ ያን ነገር መቀበል ይጀምራል። ሲቀበል ደግሞ ምን ይሰጣችኋል? አይዴንቲቲ ማንነታችሁን እንድትገነቡ እየረዳችሁ ይሄዳል። ከትንሽ ነገር ጀምሩ። ትልቅ ነገር በማድረግ አይደለም አይዴንቲቲያችሁ የምትገነቡት። ከትንሽ ነገር ጀምሩ። ጠዋት ተነስታችሁ አርጋችሁን ከማንጠፍ ጀምሩ። እያንዳንዱን ያስቀመጣችሁን ዴይሊ ታስካችሁ በመጨረስ ጀምሩ። እያንዳንዱን ስሜታችሁ ጥሩ ባይሆንም ስሜታችሁ ጥሩ ባልሆነም ጊዜ ማድረግ ያለባችሁ ነገሮች ባረጋችሁ ቁጥር ምን እያደረጋችሁ ነው? አይዴንቲቲ እየገነባችሁ ነው የሚሄደው። አይዴንቲቲ የሚገነባው በመናገር ብቻ ሳይሆን እያንዳንዱ ያስቀመጣችሁት የተናገራችሁትን ነገር በተግባር በማስቀመጥ ነው። እያንዳንዱ ተግባራችሁን ይሰጣችኋል። ለአይምሯችሁ ኤቪደንስ አለው። ኤቪደንስ ሲኖሩ ደግሞ ያንን ነገር የመቀበልና ያንን የእናንተ ማንነት የእናንተ አይዴንቲቲ ብሎ እንዲቀበል ያደርገዋል። ስለዚህ እያንዳንዱ ተግባሮቻችሁ፣ አክሽኖቻችሁ የእናንተን ማንነት እየገነባላችሁ ይሄዳል። ስለዚህ ሁለተኛው ስቴፕ ፕሩቭ ኢት። ያንን ነገር ፕሩቭ አድርጉ። ያስቀመጣችሁትን ማንነት ዲፋይን ያደረጋችሁትን ማንነት ፕሩቭ ስታደርጉ በአረጋገጫ ስትሰጡ የእናንተ ማንነት ይሆናል ማለት ነው። ሶስተኛው ስቴፕ ዲስትሮይድ ኦልድ አይዴንቲቲ ወይም ደግሞ የድሮ ማንነታችሁን ማስወገድ። አዲስ ማንነት ለመገንባት መጀመሪያ የድሮ ማንነታችሁን ማስወገድ ይኖርባችኋል። ያን ስታደርጉ ነው አዲስ ማንነት መገንባት የምትችሉት። የድሮ ማንነታችሁ ለእያንዳንዱ ነገር የሚያዘገይ ከነበረ፣ አንድን ስራ ለመስራት ነገ ዛሬ የሚል ማንነት ከነበራችሁ እሱን በማስወገድ፣ ሁለተኛው ደግሞ አቮይድ የሚያደርግ ጠንካራ ነገሮችን መስራት የማይወድ ጠንካራ ነገሮችን ከራሱ የሚያረቅ ማንነት ከነበራችሁ እሱን ማስወገድ ሲችሉ፣ ወይም ደግሞ ለእያንዳንዱ ውድቀታችሁ ምክንያት የሚፈጥር ይህን የወደኩት በዚህ ምክንያት ነው፣ ይህ ነገር ያልተሳካልኝ በዚህ ምክንያት ነው፣ ይህ ነገር ያልሆነው በዚህ ምክንያት ነው እያለ ምክንያት የሚያስቀምጥ ማንነት ከነበራችሁ እሱን በማስወገድ ነው ምን አዲስ ማንነት መገንባት የምትችሉት። አዲስ ማንነት የምትገነቡት በፊት የነበረባችሁ ማንነቶችን ሰብስቲቱት ወይም እነሱን በመተካት ነው አዲስ ማንነት መገንባት የምትችሉት። ድሮ የነበረው እያንዳንዱን ነገር የሚያዘገይ ከነበረ ያንን ማንነት ደግሞ በፍጥነት ማድረግ ያስቀመጠውን ነገር በፍጥነት ማድረግ የሚችል ሰው ማንነት ሲገነቡ ነው ጠንካራ ማንነት የሚኖራችሁ። መገንባት የምትችሉት በፊት የነበረው ማንነታችሁ እያንዳንዱን ከባድ ነገር የሚያዘገይ ወይም ደግሞ የሚያስወግድ ከሆነ ያንን ነገር ደግሞ በማስወገድ ጠንካራ ማንነታችሁ የሚገነቡት ደግሞ ያን ጠንካራ ነገር በፍጥነት ማድረግ የሚችሉ ሰዎች ስትሆኑ ነው
ጠንካራ ማንነት መገንባት የምትችሉት። ለእያንዳንዱ ምክንያት የሚፈጥር ለእያንዳንዱ ውድቀት፣ ለእያንዳንዱ አለመሳካት፣ ለእያንዳንዱ ውጤት አለመምጣት ምክንያት የሚፈጥር ማንነት ከነበራችሁ እሱን ደግሞ በማስወገድ ለእያንዳንዱ ኃላፊነት በመውሰድ ይህ ነገር ያልተሳካልኝ በእኔ ምክንያት ነው ብሎ ኃላፊነት የሚወስድ ማንነት ስትገነቡ አይዴንቲቲያችሁን እየገነባችሁ ትሄዳላችሁ። የድሮ ማንነታችሁን ስታስወግዱ ነው አዲስ ማንነት መገንባት የምትችሉት። የድሮ ማንነታችሁን ደግሞ ሙሉ ለሙሉ ማስወገድ ሳይሆን እነሱ ማንነታችሁን ደግሞ በአዲስ ማንነት በመገንባት በመተካት ነው ያንን ነገር ማስወገድ የምትችሉት። ስለዚህ የድሮ የነበራችሁ ማንነት በአዲስ ማንነት በአዲስ ማድረግ በምትችሉት ነገር ስትተኳቸው ያንን ነገር የተሻለ ማምጣት ትችላላችሁ። የተሻለ ማንነት መገንባት ትችላላችሁ። የተሻለ ማንነት ካራክተር እንዲኖራችሁ የተሻለ ውጤት እንድታመጡ ያደርጋችኋል። ስለዚህ የድሮ ማንነታችሁን በማስወገድ አዲስ ማንነት በመገንባት የተሻለ ማንነት እንዲኖራችሁ ያደርጋል። ስቴፕ ደግሞ ኢንቫይሮንመንታችሁን አስተካክሉ። ኢንቫይሮንመንታችሁ ሼፕ ያደርጋችኋል። እናንተ የጓደኞቻችሁ የአምስት ጓደኞቻችሁ ውጤት ናችሁ። ስለዚህ የምትኖሩት የአብሯችሁ የምትሆኑት ኢንቫይሮንመንታችሁ እናንተን ሼፕ ያደርጋችኋል። የእናንተ ማንነት ይገነባል። ኢንቫይሮንመንታችሁ ከሞቲቬሽናችሁ የበለጠ እናንተ ሼፕ ያደርጋችኋል። እናንተ ዲስትራክት የሚያደርግ የሚረብሽ ማንነት ካላችሁ፣ የሚረብሽ ኢንቫይሮንመንት ካላችሁ እሱን ማስወገድ። ኔጌቲቭ የሆኑ ሰዎች እናንተ ውጤታማ እንዳትሆኑ የሚፈልጉ እናንተ እንዳታርጉ የሚፈልጉ የእናንተን ለውጥ የሚፈልጉ ሰዎች ያሉበት ኢንቫይሮንመንት ከሆነ እሱን ማስወገድ የምትችሉ ከሆነ ወይም ደግሞ ሎ ቫልዩ ኮንቴንቶች የምታዩ ከነበረ የማይጠቅማችሁ ህይወታችሁ ላይ ምንም አይነት ኮንትሪቢዩሽን የማይሰጣችሁ ኮንቴንቶች የምታዩ ከነበረ እነሱን በማስወገድ ነው። ኢንቫይሮንመንታችሁ ስታስተካክሉ ነው እናንተ አይዴንቲቲ መገንባት የምትችሉት። እነዚህን ስታስወግዱ፣ እነዚህን በአዲስ ነገር መከካት ስትችሉ ነው ምን አይነት ጠንካራ የሆነ ማንነት መገንባት የምትችሉት። ኢንቫይሮንመንታችሁ እናንተን ሼፕ ያደርጋችኋል። ስለዚህ ዲስትራክት የሚያደርጋችሁ የነበረ ኢንቫይሮንመንት ከነበረ እሱን በማስወገድ ፎከስ የምትችሉበትን የሚሰጣችሁ ፎከስ እንድታደርጉ የሚሰጣችሁን ኢንቫይሮንመንት በመተካት ኔጌቲቭ የሆኑ ሰዎችን እንዳታድጉ ወደፊት እንዳትራመዱ የሚያደርጓችሁ ሰዎች ጋር የምትውሉ ከነበረ እነሱን ሰዎች መራቅ፣ እነሱን ሰዎች ካጠገባችሁ ስታርቁ ነው አይዴንቲቲያችሁ ማንነታችሁን መገንባት የምትችሉት። ህይወታችሁ ላይ ምንም አይነት ኮንትሪቢዩሽን የማያመጡ ቫሉ የሌላቸው ኮንቴንቶች የምታዩ ከነበረ እነሱን ኮንቴንቶች ጋር ከእናንተ ስታርቁ ነው የእናንተን አይዴንቲቲ መገንባት የምትችሉት። ህይወታችሁ ላይ ጠንካራ የሆነ አይዴንቲቲ መገንባት የምትችሉት። ስለዚህ እነሱን ጠንካራ የሚሆነው ህይወታ እናንተን ሊያስተምራችሁ በሚችል እናንተን ለውጥ ሊያመጣ በሚችል እናንተን ኢምፓክት ሊያደርጋችሁ በሚችል ኮንቴንት በማየት ህይወታችሁን መተካት ስትችሉ ምን ማለት ትችላላችሁ? አይዴንቲቲያችሁን መገንባት ትችላላችሁ። ስለዚህ ኢንቫይሮንመንታችሁን በማስተካከል አይዴንቲቲያችሁን ገንቡ። አምስተኛው ስቴፕ ደግሞ ኮንሲስተንት ወይም ደግሞ አንድን ነገር ደጋግሞ የሚያደርግ ሰው ስትሆኑ ነው ምን የሚሆነው አይዴንቲቲያችሁን መገንባት የምትችሉት። ብዙ ሰዎች አንድ ነገር ይጀምራሉ፣ በፍጥነት ያቆማሉ። ያ ደግሞ ያን ነገር አይዴንቲቲያችሁን እንዳይገነቡ ያደርጋቸዋል። አይዴንቲቲ መገንባት የምትችሉት አንድን ነገር ደጋግማችሁ ማድረግ ስትችሉ ነው። ያንን ነገር ደጋግማችሁ ማድረግ ስትችሉ ራሳችሁ ማመን ትጀምራላችሁ። ራሳችሁ ስታምሩ አይምሯችሁ ያንን ነገር መቀበል ይጀምራል። ከዛ የኔ ነው ወይም ደግሞ የኔ አይዴንቲቲ ነው ብሎ እንዲቀበል ታደርጉታላችሁ። ኮንሲስታንሲ ይፈልጋል። ኮንሲስታንሲ አንድን ነገር ለማድረግ ዲሲፕሊን ነኝ ብላችሁ የምታስቀምጡ ከሆነ አይዴንቲቲያችሁ ዲሲፕሊን የሆነ ሰው ከሆነ ያንን ነገር ደጋግማችሁ የምታደርጉ ሰዎች መሆን አለባችሁ። ጠዋት መነሳት የሚችል ሰው ያንን ነገር ያስቀመጠውን ኤክሰርሳይዝ አደርጋለሁ ብሎ ያስቀመጠ ከሆነ ኤክሰርሳይዝ ማድረግ በየቀኑ የሚችል ሰው ስትሆኑ አይዴንቲቲያችሁን መገንባት የምትችሉ። ፊሊንጋችሁ ጥሩም ሆነ መጥፎም ሆነ ያንን ነገር ደጋግማችሁ የምታደርጉ ሲሆን ምንም አይዴንቲቲ እየገነባችሁ ትሄዳላችሁ። ብዙ ሰዎች አንድ ነገር ይጀምራሉ፣ ኤክሰርሳይዝ አደርጋለሁ ብለው ያስባሉ። ጠዋት ተነስቼ 10 ደቂቃ ኤክሰርሳይዝ አደርጋለሁ ብለው ያስቀምጣሉ። ከዛ አንድ ሳምንት ይጀምራሉ፣ ከሳምንት በኋላ ያቆማሉ። ያ አይዴንቲቲ እንዳይገነቡ ማንነታቸውን እንዳያሻሽሉ ያደርጋቸዋል። ስለዚህ አይዴንቲቲ የሚገነባው አንድ ያስቀመጣችሁትን ነገር ኮንሲስታንትሊ ደጋግማችሁ ማድረግ የምትችሉ ሰዎች ከሆናችሁ ነው አይዴንቲቲያችሁን መገንባት የምትችሉት። ለአንድ ሳምንት ሳይሆን ለወር ከዛ ለዓመት እያላችሁ ላይፍ ስታይላችሁ ስታደርጉ አይዴንቲቲያችሁን እየገነባችሁ ትሄዳላችሁ። ስለዚህ ኮንሲስታንት በመሆን ነው አይዴንቲቲያችሁን መገንባት የምትችሉት። እነዚህን 5 ስቴፖች በመተግበር አይዴንቲቲያችሁን ቀይሩ። የእናንተን ህይወት ማንም ሰው መጥቶ ፊክስ አያደርግም። የእናንተን ማንነት፣ የእናንተን ካራክተር፣ የእናንተን ውጤታማነት ማንም ሰው መጥቶ አያስተካከልላችሁ። እናንተ በየቀኑ በምታደርጉት ነገር ነው የእናንተን ህይወት ማስተካከል የምትችሉት። ፐርፌክት ታይም አትጠብቁ። ፐርፌክት ታይምም አይመጣም ወይም ትክክለኛ ሰዓት አይመጣም። ስለዚህ እያንዳንዱን ነገር ማድረግ ባለባችሁ ሰዓት በዛው ሰዓት ስታደርጉ ህይወታችሁን ማስተካከል የምትችሉት። ሞቲቬሽንም አትጠብቁ። ሞቲቬሽን ለትንሽ ደቂቃ ያነሳሳችሁ ይሆናል፣ ግን ዘላቂ የሆነ መፍትሄ አይሰጣችሁ። ስለዚህ ዘላቂ የሆነ ማግኘት መፍትሄ የሚሰጣችሁ ራሳችሁ እንድትገነቡ ውጤታማ ህይወት እንድትኖሩ ማንነት እንድትገነቡ የሚያደርጋችሁ ምንድነው?
ኮንሲስታንት ሆኖ ያንን ነገር ደጋግሞ አክሽን በማድረግ ያንን ነገር በመውሰድ ያንን ነገር ደጋግሞ ተግባራዊ በማድረግ ነው ማንነት መገንባት የምትችሉ። ስለዚህ ማንነታችሁን መገንባት የምትፈልጉ ከሆነ እያንዳንዱን ተግባሮቻችሁን ማድረግ ያለባችሁን ነገር በየቀኑ ማድረግ ስትችሉ ማንነታችሁን መገንባት ትችላላችሁ። ዛሬ ጀምሩ። ያን ስታደርጉ ነው ህይወታችሁን ማስተካከል የምትችሉት። አክሽናችሁ ምን ይሰጣችኋል? ውጤት ይሰጣችኋል። መናገራችሁ ሳይሆን እያንዳንዱ ተግባሮቻችሁ ነው ውጤት የሚሰጣችሁ። ስለዚህ ዛሬ አክሽናችሁ የነገ ህይወታችሁን ይገነባላችኋል። ስለዚህ ዛሬ ምረጡ። የነገ ባላችሁበት ስታርት ማድረግ ነው የምትፈልጉት ወይስ ደግሞ አዲስ ማንነት፣ ጠንካራ ማንነት፣ የተሻለ ማንነት መገንባት ነው የምትፈልጉት? ራሳችሁን ጠይቃችሁ ወደ ተግባር ግቡ። አብራችሁን ስለቆያችሁ አመሰግናለሁ። ቻው።